ስሜ መምህር ግርማይ ደፋር ይባላል። አንደኛ ደረጃ፣ ሁለተኛ ደረጃ መምህራን ትምህርት ኮሌጅ አሁን ዩኒቨርሲቲ በማስተማር ላይ ይገኛል። በኦሮሚያ ክልል ከ1 እስከ 8 የሳይንስ መጽሐፍ በመጻፍና በመገምገም እንዲሁም ከ9 እስከ 12 የፊዚክስ መማሪያ መጽሐፍ በመገምገም እታወቃለሁ። ዛሬ የመጣሁት አገር አቀፍ ፈተና የተማሪ መማሪያ መጽሐፍ ላይ ያለውን ኮምፒተንሲ ብቻ መሰረት አድርጎ የሚዘጋጅና ጥናታችሁን ከዛ አንጻር እንድታስተካክሉ ላስታውሳችሁ ነው የመጣሁት። ይህም የ2016 አንዱን ሰብጀክት ወስደን ከተጨባጭ ምሳሌ ጋር የምናይ ይሆናል። ስለዚህ እንድትከታተሉኝ ጋብዛችኋለሁ። በመጀመሪያ የተማሪ መማሪያ መጽሐፍትን አወቃቀር የምንመለከት ይሆናል ማለት ነው። ከላይ እንደምናየው ዩኒት ከላይ አለ። ለምሳሌ ዩኒት 1 ልክ በግራ በኩል ደግሞ ሪፕሬዘንቴሽን ኦፍ ቬክተር የሚል ኮንተንቶች ሊስት ተደርገዋል። በዚህ ኮንተንት ትይዩ ደግሞ ለርኒንግ ኮምፒተንሲ ወይም ኦብጀክቲቮች ተቀምጠዋል። እነዚህን ኦብጀክቲቮች በትክክል መረዳት በጣም ወሳኝነት አለው። ለዚህ ይህንን በተረዳን ቁጥር ኦልዌይስ we achieve 100% on our exam ማለት ነው። ስለዚህ 100% ሀገር አቀፍ ፈተና የሚወጣው እነዚህ ኮምፒተንሲዎች ቀጥታ ጥያቄ በመቀየር ነው። ይህንን ከተጨባጭ ምሳሌ ጋር የአምናውን የማትሪክ ሺት አንዱን ምሳሌ ወስደን የምናይ ይሆናል ማለት ነው። ልክ ስታጠኑ እነዚህን ኮምፒተንሲዎች ቀጥታ ያንን አቺቭ አድርጌያለሁ አላረኩ፣ ከዚህ ኮምፒተንሲ አንጻር ተረድቻለሁ አልተረዳውም የሚለውን ቼክ ሳታረጉ ማለፍ የለባችሁም ማለት ነው። ስለዚህ ከዚህ አንጻር ነው ጥናታችሁን ማስተካከል ያለባችሁ። እስካሁን ብዙ እንዳጠናችሁ ይገባኛል። ነገር ግን ብዙ ልታነቡ ትችላላችሁ። ብዙ ብታነቡ ያነበባችሁትን ኮምፒተንሲ አንጻር ቼክ ማረጋገጥ ያስፈልጋል። እንደ ምሳሌ ወስደን የምናየው በቡክሌት ኮድ 174 የተወከለውን የፊዚክስ ፈተና ይሆናል ማለት ነው። ስለዚህ በእኔ አናሊሲስ መሰረት 15 ጥያቄ ከ9ኛ፣ 15 ጥያቄ ከ10ኛ፣ 15 ጥያቄ ከ11ኛ እና 15 ጥያቄ ከ12ኛ የወጣ ነው የአምናው ፈተና። ስለዚህ አንዳንድ ተማሪዎች ከ11 እና ከ12 በብዛት የሚወጣ ከ9 እና ከ10 ግን በትንሹ የሚወጣ ሊመስለው ይችላል። እኩል ሬሾ ጠብቆ ነው ከሁሉም የወጣው። ስለዚህ ስታጠኑ ሁሉንም እኩል ማየት ተገቢ ነው ማለት ነው። ከ9ኛ ክፍል የቱ ኮምፒተንሲ ነው ለጥያቄ የተወሰደው ብለን በምናይበት ጊዜ ከምዕራፍ 2 ዩኒፎርም ሞሽን ከሚለው ኮንተንት ስር የመጀመሪያው ኮምፒተንሲ ዲስክራይብ the characteristics of uniform motion የሚለው እናገኛለን ማለት ነው። ስለዚህ እዚህ ላይ ምንድነው የምንረዳው? የዩኒፎርም ሞሽን ካራክተሪስቲክስ የሚገልጽ ጥያቄ ነው ይወጣል ብለን የምንጠብቀው ማለት ነው። ምክንያቱም ዩኒፎርም ሞሽን ዲስክራይብ ማድረግ መቻል አለብን፣ መጽሐፍት ላይ አለ። ስለዚህ ያንን አንብበን ተረድተን እንዴት ያንን መመለስ እንዳለብን ይገባናል ማለት ነው። ስለዚህ ጥያቄው ይህን ተከትሎ እንዴት እንደወጣ ቀጥሎ ማየት እንችላለን። ቡክሌት ኮድ 174 የተወከለው ሁለተኛ ጥያቄ ላይ የወጣው which of the following statement describe uniform? A. An object moving around a circular track with the constant speed of 30 meter per second. በሰርኩላር ፓዝ ላይ የሚሄድ ነው። An object moving 30 meter per second to the east and then to the north የሚሄድ ነው ዳይሬክሽን ቼንጅ አድርጎ። ወይ ደግሞ an object starting from rest and moving on a straight line to attain at a velocity of 30. ስለዚህ የጨመረ ሂዶ 15 20 25 30 እንደዚህ ሂዶ 30 የደረሰ አይነት አካሄድ ነው ዩኒፎርም ሞሽን የምንለው። ዲ ላይ an object moving with a constant speed 30 meter per second in a straight line። ይሄን እንደምትሉ ተስፋ አደርጋለሁ። ምክንያቱም ዩኒፎርም ሞሽን ማለት በቀጣይ መስመር ላይ constant velocity or constant speed የምናደርገው እንቅስቃሴ ስለሆነ ያንን የሚገልጽ ካራክተሪስቲክስ ከዛ አንጻር አንብባችሁ ከሆነ ቀጥታ ኮምፒተንሲው ወደዚህ እንድትቀየረ እንመለከታለን ማለት ነው። እዛው ምዕራፍ 2 ስር 2.3 የመጨረሻው ኮምፒተንሲ use the velocity time graph to determine the acceleration of an object and the displacement ይላል ኮምፒተንሲው። ከቬሎሲቲ ታይም ግራፍ ላይ ምን ዲተርሚን እንድናደርግ ነው የሚጠይቀን? አክሰለሬሽን። አጌን ከቬሎሲቲ ታይም ግራፍ ላይ ምን ዲተርሚን እንድናደርግ ነው የሚጠይቀን? ዲስፕሌስመንት። ወይ ዲስፕሌስመንት እንፈልጋለን ወይ አክሰለሬሽንን እንፈልጋለን ማለት ነው። አያችሁ? ጥያቄ ቁጥር 6 ምንድን ነው የሚጠይቀው? ፊዚክስ የአምናው ቡክሌት ኮድ 174 ላይ
The velocity time graph of an object moving along a straight line towards east is determined by the figure shown below. What is the total displacement moved by the object? አያችሁ ወይ አክስለሬሽንን ወይ ዲስፕሌስመንትን ይጠይቃል ብለናል። ስለዚህ ዲስፕሌስመንትን ነው የጠየቀው ማለት ነው። ዘንድሮ ደግሞ አክስለሬሽንን ሊጠይቅ ይችላል። we don't know። ስለዚህ ቀጥታ ኮምፒተንሲ ወደ ጥያቄ እንደሚቀየር ማሰብ መቻል አለባችሁ ማለት ነው። ምዕራፍ 3 ደግሞ የተወሰደውን ኮምፒተንሲ እንመልከት። 3.2 ስር ኒውተን ሰከንድ ሎ ከሚለው ኮንተንት ስር የመጨረሻው ኮምፒተንሲ ተመልከቱ። calculate the weight and apparent weight of an object in a range of situation። ምን ካልኩሌት እንድናደርግ ነው የተጠየቅነው? weight፣ ሌላ ደግሞ apparent weight ካልኩሌት እንድናደርግ ነው የተጠየቅነው። ልክ በዚሁ መሰረት ጥያቄ ቁጥር 7 አምናው የፊዚክስ ቡክሌት ኮድ 174 ላይ የተጠየቀው ምንድን ነው? a person of mass 75 kilogram experience a net force of 400 newton when placed in upward acceleration lift. What is the apparent weight? አያችሁ ቀጥታ ካልኩሌት አርግ ብሎ ነው የተጠየቀው ኮምፒተንሲ ላይ። እዚህ ጋም ካልኩሌት አርግ ብሎ ምን ያክል ኮምፒተንሲ ወደ ጥያቄ ተገልብጦ እንደመጣ እየተረዳችሁ ነው። ሌላው ደግሞ ምዕራፍ 4 ስር 4.1 ሜካኒካል ወርክ ከሚለው ኮንተንት ስር ሶስተኛው ኮምፒተንሲ ምንድን ነው የሚለው? ምን ካልኩሌት እንድናደርግ ነው? ሶስት ነገር ነው የሚያስቀምጠው። ካልኩሌት the work done against gravity 1፣ ካልኩሌት the work done by frictional force 2፣ ካልኩሌት the work done by variable force። ስለዚህ ከሶስት አንዱ ይጠየቃል ማለት ነው። እስቲ የተጠየቀውን ደግሞ ቀጥለን ጥያቄ ቁጥር 8 ላይ የተጠየቀው A block of mass 20 kg is pushed horizontally at constant speed along a rough horizontal floor over a distance of 5 meters. If the coefficient of kinetic friction between the block and the surface is 0.4, what is the amount of work done by friction? ያችሁ የተጠየቀው ከዛ ውስጥ work done by frictional force ተጠይቋል ማለት ነው ቀጥታ። ስለዚህ ኮምፒተንሲው ምን ያክል ወደ ጥያቄ እንደተቀየረ ከዚህ አንጻር እንዴት ማንበብ እንዳለባችሁ ያስረዳናል ማለት ነው። ከምዕራፍ 5 ደግሞ 5.3 ስር ያለው ሌቨርስ ከሚለው ስር የመጀመሪያውን ኮምፒተንሲ እንመልከት። Determine the mechanical advantage, the velocity ratio and the efficiency of the lever. ይሄንን ዲተርሚን አድርጉ ካልኩሌት አድርጉ ይላል መጽሐፍ ላይ ያለው ኮምፒተንሲ። ጥያቄውን ደግሞ እንመልከት። A 200 Newton force is required to be applied ይልና ጥያቄውን ጨርሶ as shown figure below ይልና ፒክቸሩን ያስቀምጣል። ምንድነው የሚጠይቀው? What is the efficiency of the lever? ቅድም ኮምፒተንሲ ላይ ወይ ሜካኒካል አድቫንቴጅ ይጠይቃል፣ ወይ ቬሎሲቲ ሬሽዮ ይጠይቃል፣ ወይ ኤፊሽንሲ ይጠይቃል ብለናል። ከዛ ውስጥ መርቶ የቱን የጠየቀው? ኤፊሽንሲን ነው የጠየቀው። ዘንድሮ ደግሞ ሌሎቹ ሊመጡ ይችላሉ። ስለዚህ ከኮምፒተንሲው አንጻር እየተከታተላችሁ ያነበባችሁትን ቼክ ማድረግ አስፈላጊ ነው ማለት ነው። እንግዲህ አለፍ አለፍ እያለን የምናይ ይሆናል። የመጨረሻውን እስቲ ከምዕራፍ 8 አይተን የ9ኛ ክፍል እንጨርስ። ሜካኒካል ዌቭ የሚለው ምዕራፍ 8 ላይ ከተቀመጡት የመጨረሻውን ኮምፒተንሲ እንመልከት እስቲ። ምንድን ነው የሚለው? Identify transverse and longitudinal wave in a mechanical media ይላል። ስለዚህ ምንድን ነው መለየት ያለብን? ትራንስቨርስ ዌቭን ከሎንጊቱድናል መለየት አለብን ማለት ነው። የተጠየቀውን ጥያቄ ደግሞ እንመልከት። Which one of the following waves is identified as longitudinal wave? የተጠየቀው ምንድነው? ሎንጊቱድናል ዌቭ። የተዘረዘረው ምንድነው? ትራንስቨርስ ዌቭ ነው የተዘረዘረው። አንድ ሎንጊቱድናል ቀላቅሎ what is longitudinal wave? ስለዚህ ሁለቱም መለየት አለባችሁ ብሎ ኮምፒተንሲ ላይ ስላስቀመጠ
ሁለቱም ብቻ ቀላቅሎ በማምጣት ጥያቄውን ጠየቀ ማለት ነው። ስለዚህ ኮምፒተንሲው ቀጥታ ወደ ጥያቄ ተቀየረ። የ9ኛ ክፍል ሳምፕል ከ15ቱ ይሄን ያክል ካየን እስቲ 10ኛ ክፍልን ደግሞ እኔ 10ኛ ክፍል ደግሞ 2.4 ካለው ኮንተንት ስር የወጣው ኮምፒተንሲ የቱ ነው? apply the definition of capacitance to solve numerical problem ነው የሚለው። ስለዚህ የካፓሲታንስን ዲፊኒሽን በመጠቀም C which is equals to Q over V በመጠቀም ያው ካፓሲታንስን ፈልጉ ነው። የተጠየቀውን ጥያቄ ደግሞ እንመልከት። ጥያቄ ቁጥር 19 the charge of 20 microcoulomb is stored on the capacitor when the potential difference between parallel plate is 200 volt. What is the capacitance of the capacitor? አያችሁ ቀጥታ ኮምፒተንሲው እንዴት ወደ ጥያቄ እንደተቀየረ። እንደገና ከምዕራፍ 4 ደግሞ ኤሌክትሮማግኔቲክ ኢንዳክሽን ስር ስለ ሌንዝስ ሎው የተማሪ መጽሐፍ ቀጣይ ፔጅ ላይ ነው የሚገኘው። ስለዚህ ስቴት ሌንዝስ ሎው ነው የሚለው። ጥያቄው ምን ሆኖ እንደወጣን 21ኛ ጥያቄ ላይ Lenz's law states that the direction of the induction current in a loop is in a such a way that the current dash ብለው ነው የጠየቀው። ኦልሬዲ ቀጥታ ሌንዝስ ሎው ዴፊኒሽንን ነው የጠየቀው። ያው ፖዝ እንደሚያደርግ እናውቃለን። ስለዚህ የሌንዝስ ኮምፒተንሲ ወደ ጥያቄ እንደተቀየረ እናውቃለን፣ ይገባናል ማለት ነው። ምዕራፍ 3 ስር ሆምስ ሎው ከሚለው ኮንተንት ስር ፊት ለፊት ካለው ኮምፒተንሲ የተጠየቀውን ደግሞ እንመልከት። write the relation between resistor R, resistivity rho, length L and the cross section area A of the conductor። ስለዚህ ሪሌሽንሺፓቸውን ነው የምናየው። የምን ሬዚስተር ከሬዚስቲቪቲ ጋር ያለው፣ ሬዚስተር ከሌንግዝ ጋር ያለው፣ ሬዚስተር ከክሮስ ሴክሽን ኤሪያ ጋር ያለው እነሱ ሪሌሽንሺፕ እናገር ነው። ሬዚስታንስ R which is equals to rho L over A እንደሆነ እናውቃለን። ከሬዚስቲቪቲ ጋር ዳይሬክት ፕሮፖርሽናሊቲ እንዳለው፣ ከሌንግዝ ጋር ዳይሬክትሊ ፕሮፖርሽናሊቲ እንዳለው፣ አጌን ከኤሪያ ጋር ደግሞ ኢንቨርስሊ ፕሮፖርሽናል እንደሆነ እናውቃለን። ስለዚህ ያ የተጠየቀ ስለሆነ እስቲ የተጠየቀውን ጥያቄ ደግሞ እንመልከት። ጥያቄ ቁጥር 22 which one of the following statement is correct about the resistance of conducting wire? The resistance of the wire is directly proportional square of cross section area, directly proportional to square of its length, inversely proportional to its length, inversely proportional to its cross section area። አያችሁ ኮምፒተንሲው ዳይሬክት እንዴት እንደተቀየረ። እንዲሁም ከምዕራፍ 3 ደግሞ ኮምቢኔሽን ኦፍ ሬዚስተር ከሚለው ስር ካልኩሌት the effective resistance of resistors connected in parallel። ስለዚህ ኢፌክቲቭ ሬዚስተር በፓራሌል የተያዙትን ኮምቢኔሽን በፓራሌል ኮምቢኔሽን የተያዙትን ሬዚስተሮች ኢፌክቲቭ ሬዚስተራቸውን ወይም ደግሞ ቶታል ሬዚስተራቸውን እንድንፈልግ ነው የተጠየቀው። በምን የተያያዙትን? በፓራሌል። እስቲ ደግሞ ጥያቄውን እንመልከት። 3 resistors are connected between point A and B as shown in the figure below. The effective resistor of the circuit is dash። ያችሁ ቀጥታ ኮምፒተንሲው እንዴት እንደተቀየረ። ምዕራፍ 4 ስር ኮንሰፕት ኦፍ ማግኔቲክ ፊልድ የሚለው ኮንተንት ስር ደግሞ ምንድን ነው የሚለው ኮምፒተንሲው? perform and describe an experiment to determine to demonstrate the existence of a magnetic field around a current carrying wire. ካረንትን ተሸክሞ ያለ ሽቦ ዙሪያ ማግኔቲክ ፊልድ መኖር አለመኖሩን ኤክስፐሪመንት ሰርተ አሳይ ነው። ስለዚህ ካረንትን ተሸክሞ ያለ ሽቦ ዙሪያ ማግኔቲክ ፊልድ በራይት ሃንድ ሩል ማሳየት እንደምንችል እናውቃለን። ስለዚህ ይሄንን ኤክስፐሪመንት ሰርተ አሳይ ነው። እስቲ የተጠየቀውን ጥያቄ ደግሞ እንመልከት። An experiment to determine the direction of the magnetic field around the long straight current carrying wire, a student placed a small compass at the point P as shown in the diagram. ስለዚህ I
outward ነው። the direction of the current in the wire is determined out of the page ከሆነ by right hand rule ፒ ላይ ከተቀመጠ ኮምፓሱ ወዴት ሎኬት ያደርጋል ነው። ወደ ታች ሎኬት እንደሚያደርግ እናውቃለን። ስለዚህ ቀጥታ ኤክስፐሪመንት ሰርቶ ዲሞንስትሬት እንደሚያደርግ ኮምፒተንሲው ያዛል። ልክ በዛው አንጻር ነው ጥያቄው የተጠየቀው። እንዴት ኮምፒተንሲ ወደ ጥያቄ ነው እንደሚቀየር እያያችሁ ነው። ምዕራፍ 5 ደግሞ ትራንዚስተር በሚለው ኮንተንት ስር የመጨረሻውን ኮምፒተንሲ ነው። draw the truth table for the different logic gates and for the combination of logic gate። ስለዚህ ለሁለቱ ምንድነው የምንፈልገው ማለት ነው? truth table ነው የምንፈልገው ማለት ነው። truth table ለኮምቢኔሽን ሎጂክ ጌት እና ለዲፍረንት ሎጂክ ጌቶች ማለት ነው። የተጠየቀውን ጥያቄ ደግሞ እንመልከት። a combination of logic gate is constructed from an AND and an OR። ስለዚህ ምን ፈልጎ ነው ያለው? the truth table for the logic circuit shown below is dash። ስለዚህ ከ10ኛ ክፍልም እንደዚሁ ሳምፕል ወስደን አይተናል። እስቲ ደግሞ የተወሰኑትን ከ11 ደግሞ እንመልከት። 11ኛ ክፍል ደግሞ the force concept ከሚለው ኮንተንት ስር identify the four basic force in nature ይላል። የወጣውን ጥያቄ ደግሞ እንመልከት። which one of the following is correct about the four basic force in nature? gravitational force, electromagnetic force, weak nuclear force, strong nuclear force። ቀጥታ ኮምፒተንሲው ወደ ጥያቄ ተገልብጦ እናያለን። 2.4 multiplication of vector ከሚለው ስር ደግሞ የተመረጠው ኮንተንት የቱ ነው? use the vector product to test for collinear vector የሚለው ነው። ስለዚህ ቴስት እናደርጋለን ማለት ነው። ሁለት ቬክተሮች ኮሊኒየር መሆን አለመሆናቸውን ቬክተር ፕሮዳክትን በመጠቀም ቴስት እናደርጋለን። ስለዚህ የተጠየቀውን ጥያቄ ደግሞ እንመልከት። which of the following pair of vector is collinear? ስለዚህ ኮሊኒየር መሆኑን ቬክተር ፕሮዳክትን በመጠቀም ቴስት እናደርጋለን ማለት ነው። እንደገና 7.3 ስር condition of equilibrium ከሚለው ስር differentiate static equilibrium from dynamic equilibrium ነው የሚለው። ስለዚህ static equilibrium ከዳይናሚክ equilibrium ለዩ ነው። ያን ደግሞ ዲፍረንሱን ተናገሩ ነው። የተጠየቀውን ጥያቄ ደግሞ እንመልከት። which of the following describe the difference between static and dynamic equilibrium? ስለዚህ ከሁለቱ አንዱን ይጠይቃል ማለት ነው። የስታቲክ ኢኩሊብሪየም ይሄ in dynamic equilibrium ደግሞ ስለዚህ ልዩነታቸውን ይገልጻል ማለት ነው። ከ11ኛ ክፍል ለሳምፕል ካየናቸው ጥያቄዎች ይህንን አይተን እንጨርስ። ሮቴሽናል kinetic energy and rotational inertia በሚለው ኮንተንት ስር identify factor affecting the moment of inertia of a body ይላል። moment of inertia of the body affect የሚያደርጉ ፋክተሮች ምንድን ናቸው? ያንን አንደርስታንድ ማድረግ እንዳለብን ነው መጽሐፍ ላይ ያለው ኦብጀክቲቭ የሚያስቀምጠው። ስለዚህ ጥያቄው እንዴት እንደወጣ ደግሞ እንመልከት። which one of the following factors does not affect the moment of inertia of an object? 12ኛ ክፍልም ልክ እንደ ሌሎቹ ኮምፒተንሲ ቀጥታ ወደ ጥያቄ መቀየሩን እናያለን ማለት ነው። ምዕራፍ 1 ስር ካሉት ኮምፒተንሲዎች መካከል የተመረጡት understand the relationship of physics with chemistry, physics with biology, physics with geology, physics with astronomy ከሚለው ስር የተመረጠው የቱ ነው? ጥያቄ ቁጥር 46 ላይ which one of the following statement does not describe the relationship of physics with biology? ስለዚህ የተመረጠው የቱ ነው? ፊዚክስ እና ባዮሎጂ። ዘንድሮ ደግሞ የሌሎቹ ሊመረጥ ይችላል። ስለዚህ ኮምፒተንሲው ወደ ጥያቄ እንደተቀየረ እናያለን ማለት ነው። እንደገና ከምዕራፍ 1 ስር የተጠየቀው ሌላኛው ደግሞ የተመረጠው ኮምፒተንሲ ደግሞ explain the relation of physics with medicine ይላል። ስለዚህ ፊዚክስ ከሜዲሲን ጋር ያለውን ሪሌሽን ኤክስፕሌን እንድናረግ ነው መጽሐፉ ኮምፒተንሲ የሚጠይቀን። ጥያቄውን ደግሞ እስቲ እንመልከት። which one of the following is
a correct relation of physics medicine። ስለዚህ እዚህ ጋር ቀጥታ የፊዚክስን ከሜዲሲን ጋር ያለው ሪሌሽን ይጠይቃል። ይህም ኮምፒተንሲው ቀጥታ ወደ ጥያቄ መቀየሩን እንመለከታለን። ምዕራፍ 5 በምናይበት ጊዜ ትራንዚስተር and their application በሚለው ኮምፒተንሲዎች መካከል የተመረጠው describe the difference between emitter, base and a collector in terms of dopant concentration ይላል። ስለዚህ ዶፓንት ኮንሰንትሬሽን ላይ ተንተርሰን ምንድነው ዲፍረንሺየት የምናደርገው ኢሚተር፣ ቤዝ እና ኮሌክተር። ጠይቀውን ጥያቄ ደግሞ እንመልከት። which one of the following statement differentiate emitter, collector and a base of a transistor based on the dopant? most ቀጥሎ ይመጣል ማለት። ቁልፍ ነጥብ ሀገር አቀፍ ፈተና ኮምፒተንሲን መሰረት አድርጎ እንደሚዘጋጅ አይተናል። ስለዚህ ከ9 እስከ 12 ያሉት ኮምፒተንሲዎች በሙሉ ተለቅመው በእነዚህ ቁጥር ልክ ጥያቄዎች ተዘጋጅተዋል። ይህንንም መሰረት በማድረግ ተማሪዎችን ለሀገር አቀፍ ፈተና እያዘጋጀን ስለሆነ እናንተም ዲስክሪፕሽን ቦክስ ውስጥ የተቀመጠውን የቴሌግራም ሊንክ በመንካት እነዚህን ቡድን በመቀላቀል ለሀገር አቀፍ ፈተና እንድትዘጋጁ መልእክቴን አስተላልፋለሁ። ለሌሎችም እንዲደርስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ መልእክቴን አድርሱ እላለሁ። መልካም ዕድል።